አደራ በክፍል 7 እንግዲህ የወይዘሮ ፀሐይ ጓደኛ አቶ ባይሉ ሊተኩስበት ነበረ። ግን እንዳጋጣሚ ስተኩስ ግድግዳውን ነው እንጂ የመታችው ባይሉን አልመታችውም ነበር ማለት ነው። አቶ ባይሉም እኔ በቃ ሞትክ ብሎ ደንግጦ ነበር። እራሱን ቼክ እያደረገ ነበር፣ ግን ምንም አልሆነም። እና ወይዘሮ ፀሐይም እንዴ ምንም አላደረግኩትም እንዴ፣ ቆይ ምንድን ነው ያደረግሽው እያለቻት ነበር። ወይዘሮ ገነትም በኃይሉም ወይኔ ቻሉ ብትገላኝ ነበር እኮ በያሁኑ እሱን ሽጉጥ አምጪ ቢላት መቼም ቢሆን ይሄን ሽጉጥ አልሰጥህም እያለች እንግዲህ አትሰማው ስትል ወደ ገነት ዙሪያ የውልሽ ገነት ይቺ ማለት መሳሪ ናትኝ። ይቺ ሴትዮ እንኳን ላንቺን ለእኔ ራሱ አልሆነችም። በጣም መጥፎ ሴት ናትኝ። ለገንዘብ ብላ አንቺን ክዳሻለች። ስለዚህ እዚህ ሴትዮ ራቂ እያለ እንግዲህ ሁለቱን ለማጣላት ከዛ ደግሞ እነሱን ለማሸነፍ እየሞከረ ነበረ። ወይዘሮ ፀሐይም አንተ ለምን እያሰብክ እንደሆነ አውቃለሁ። እኔ እና እሷን አጣልተህ ከዛ ሁለታችንንም ገን ለመሄድ ነው የፈለከው። ደግሞ መቼም አይሳካልህም። እመኚ ገነት፣ እንኳን አንቺን ቀርቶ ልጆችን ራሱ ችግር ላይ ለማስገባት እየሞከረች ነበረ። ብሌንን ራሱ ችግር ልትፈጥርባት እያሰበች ነበር። ለዳግም ራሱ አባቱ ማን እንደገደሉ ትነግረው ነበረ እያለ እንግዲህ ሁሉ ነገር ሲነግራት ወይዘሮ ገነትም ለምንድን ነው ሁሉ ነገር የምትነግረኝ? ሲጀመር እሷ መጥፎ ከሆነችም የላካ ሰው ነው መጥፎ። ስለዚህ አንተ እያለ ለምንድን ነው የእሷን ነገር የምትነግረኝ? አንተ መጥፎ ሰው ነህ። መቼም ቢሆን ደግሞ አላምንህም። እሷ ደግሞ ጓደኛዬና ጎረቤቴ ናት። ስለዚህ ምንም ብታደርግ መብቶ ነው። ብትገለኝም ብትከዳኝም አይመለከትም። በችግር ሰዓት የምትደርስልኝ ጎረቤቴ ነበር ማለት እንግዲህ በኃይሉን አሳፍሯለች። ወይዘሮ ፀሐይ ማን ከዚህ ቀጥ ብለው ወጣ፣ ሌላ ነገር ሳይከተል መውጣት አለብህ ብላ እንግዲህ ስትቆጣው እሱ ምንም አማራጭ አልነበረውም። ሁለታችሁን መገላቸዋለሁ ብሎ ሽጉጡን ትቶ ነው የሄደው ማለት ነው። አቶ ባይሉ የመጣው እንግዲህ ወይዘሮ ገነትን ለመግደል ነበረ። እንዳጋጣሚ ጓደኛዋ አብራት ስለነበረች በቃ አንቺ ውጭ፣ እሷ ግን ከዛሬ ማለፍ የለባትም ሲላትኝ እስኪ ዛሬ እንኳን ለጓደኛዬ ጥሩ ነገር ልስራላት ብላ እናቱ ባይሉን ከኋላ የመታችው ማለት ነው እንጂ ፀሐይ የአቶ ባይሉ ተላላኪ ነበረች። ከዚህ በፊት ሚስጥርሽን ካልነገርሽኝ እኔን አታምኝም ማለት ነው። እንዴት ለእኔ ለጎረቤትሽ ሚስጥር አትነግሪኝም? እያለች የምትነግራትን ሚስጥር በሙሉ እየሄደች ነው ኃይሉ በገንዘብ ትሸጥ ነበር ማለት ነው። እሷ ወሬ ታወራለች፣ ከዛ እሱ ደግሞ ገንዘብ ይከፍላታል። እንደዛ ነበር ሲሰሩ የነበረው። ግን እንደዚህ ማድረግ የለብኝም፣ ምክንያቱም ገነት በጣም ጥሩ ሰው ናት። ከዚህ በፊት ብዙ ነገር አድርጊያትም፣ ግን እሷ ይቅርታ አድርጋልኛለች። እስኪ በህይወቴ ዛሬ ጥሩ ነገር ላድርግ በማለት እንግዲህ ከባይሉ ጨርናታለች። በኃይሉ ከሄደ በኋላ ጓደኛዬ በጣም ይቅርታ አድርጊልኝ፣ እንደዚህ ማድረግ አልነበረብኝም ስትል፣ ቆይ አንቺ ምን አይነት ሰው ነሽ? ምን አይነት አረመኔ ነሽ? እንዴት እንደዚህ ታደርጊያለሽ? እኔ እህቴ ጓደኛዬ ብዬ ከቤቴ ማስገባዎች እንዴት ከጀርባዬ ትወቂኛለሽ? እኔ እኮ ልክ እንደ እህቴ ነው ማይሽ እና ይሄ ለእኔ ይገባኛል እያለች ወይዘሮ ገነት ጥያቄ እያቀረበችላት ነበረ። እሷም እንግዲህ አዎ ይሄ ላንቺ አይገባሽም፣ ግን ብዙ ጊዜ ስመላለስ በአንቺ ምክንያት ተቀየርኩኝ። መጥፎ ሰው ነበርኩኝ፣ ግን በአንቺ ጸባይና በአንቺ መልካምነት እኔም ጥሩ ሰው ሁኛለሁኝ። ስለዚህ እባክሽ ይቅርታ አድርጊልኝና እህትነታችን ይቀጥል። አረ በፍጹም እህቴ አትበይኝ። እኔ እንዳንቺ አይነት ሌባና ጭበርባሪ እህት የለኝም። ሁለተኛ ከኔም ሆነ ከልጆች አጠገብ እንዳትደርሽ። ቆይ አንቺ ምን አይነትና አስመሳይ ሰው ነሽ? ብላ እንግዲህ ወይዘሮ ገነት በቁጣ እየተነገረቻት ነበር። ጓደኛዋ ፀሐይ መሽ በቃ ችግር የለውም፣ አንቺ ምንም ብትይኝ ይገባኛል። ምክንያቱም እኔ ባንቺ ላይ ብዙ ነገር አድርጊያለሁ። እንኳን መሳደብ ቀርቶ ብትመትኝ ራሱ ይገባኛል እና ይቅርታ አድርጊልኝ። እኔ ለማስመሰል ቢሆን ኖሮ ወይ ደግሞ ባልቀየር ኖሮ በኃይሉ ፊት ያይ ነገር አላደርግም ነበረ። በኃይሉን ብትገሊው ራሱ ያደረግሽኝን ነገር በሙሉ አይመልስልኝም። አንቺ እኮ ክደሽኛል፣ ክደት ነው የፈጸምሽብኝ። እንደዚህ ደግሞ ሞት ይሻለኝ ነበረ በማለት እንግዲህ ወይዘሮ ገነት በጣም ተናዳ ስታወራት ነበረ። እሷን በቃ ይቅርታ እንግዲህ እህቴ የሆነ ቀን ይቅርታ እንደምታደርጊልኝ አውቃለሁኝ፣ ማለት እስከዛው ድረስ በኃይሉ ካልገደለኝ እና በይዳናዊ ብላ ስትሄድ ወይዘሮ ገነት ወይኔ ምናልባት እኮ ፀሐይ ተቀይራ ይሆናል፣ ግን በቃ መጨከን አለብኝ፣ ለልጆች ስል ይሄን ነገር ማድረግ አለብኝ ብላ ወይዘሮ ገነት ምንም ሂዳ እንደ በፊቱ አልለመነቻትም ማለት ነው። ከዚህ በፊት እንግዲህ ብዙ ነገር ራሱ ብታደርጋት ተከትላ ሄደሽ በቃ ይቅርታ አድርጌልሻለሁ ትላት ነበርና በዚህ ደግነቷ የተማረከችው ፀሐይም ከመጥፎነት ወደ ደግነት መጥታለች ማለት ነው። አንዳንድ ጊዜ የሰው ልጆች ጸባይ እኛን ደግም ያደርገናል፣ ክፉም ያደርገናል። ወይዘሮ ገነት መጥፎ ሰው ብትሆን ኖሮ ፀሐይ ይበልጥ ክፉ ሰው ትሆን ነበረ። ግን የእሷ ደግነት እና የእሷ መልካምነት ስለገዛትኝ ከክፉነት ወደ ደግነት መጥታለች ማለት ነው።
ብሌንና ዳግም ደግሞ በዚህ በኩል እየተጣሉ ይገኛሉ። ወይዘሮ ሰላም ሳሚ ከኛ ጋር ይሁን ብላ ባቀረበችው ሀሳብ ብሌንም እሺ እትዬ ይሁን ማለት ሳሚ እዚህ ቢሆን ለሁለታችንም ጥሩ ነው ይጠብቀን ነው ስትል ዳግም ተናዶ እንዴ አንቺም ዳግም ማለት ሳሚ እዚህ እንዲሆን ትፈልጊያለሽ ማለት ነው? በቃ እንደፈለጋቸው አድርጎ ብሎ በውስጡ ማለት ነው ተነስቶ ዳግም ሄደ። ከዛ ሰላም ምንድን ነው ምን ሆኖ ነው ብሌን ስትላት እኔ እንጃ እትዬ ብላ ተከትለው ሄዳ ነበረ። እና ምን ሆነ ነው እንደዚህ የምትሆነው እንዴ ብሌን አንቺ ሳሚ እዚህ እንዲሆን ትፈልጊያለሽ ማለት ነው? ምን ማለት ነው? እኔ እኮ የቤቱ ባለቤት አይደለሁም። እኔ እዚህ ቤት ሰራተኛ መሆኔን አትርሳ። እና ደግሞ የፈለገችውን ነገር ማድረግ ትችላለች። ሳሚ እዚህ ቢሆን ምንድን ነው ችግሩ? እኔና ሳሚ ምንም እንዳለን ታውቃለህ። ዳግም እንግዲህ በቅናት በጣም ስለቀና ማለት ነው። አይ አንቺን የምትወጪ ከሆነ ሳሚ ከዚህ እንዲሄድ አድርጌ። በፍጹም ሳሚ እዚህ መሆን የለበትም እኮ። ለምንድን እንደዛ የሚሆነው? እንደዛ ካልክ ደግሞ አንተም እዚህ መተህ መኖር ትችላለህ። የዛኔ ምንም እንደማይፈጠር በአይነት ያለ ብትለው ሲጀመር አንቺን አትወጂኝም እና ደግሞ እኔ እናቴን ትቼ አልመጣም በማለት እንግዲህ ዳግም ብሌንን ጥሏት ሄዷል ማለት ነው። ለምንድን እንደዚህ የምታደርገው? እንደዚህ በማድረግ ትጸጸታለህ። እኔ እንዴት እንደዚህ ታስበኛለህ? አታምነኝም እንዴ እያለች ብታወራውም ሊሰማት ፈቃደኛ አይደለም ማለት ነው። ሳሚ ደግሞ ይሄ የዳግም ተግባር በጣም ነው ያስደሰተው ማለት ነው። በጣም ጥሩ አንበሳው፣ እንደዚህ በማድረግ ልዕልቷን የምታገኛ መስሎ ከሆነ በጣም ተሳስተሃል። እንደውም ይበልጥ እየገፋት ነው የምትሄደው። እንግዲህ ብሌንና ዳግም እንደዛ በመሆናቸው በጣም ደስተኛ ነው ሳሚ ማለት ነው። ምክንያቱም እሱ ብሌን ስለሚፈልጋትኝ ከዳግም ጋር ቢጣሉ ደስ ይለዋል እንጂ አይከፋውም ማለት ነው። እና ዳግም ትቷት ከሄደ በኋላ እንዴ ብሌን በእኔ ምክንያት ነው እንደዚህ ይጣላችሁ ያላችሁት? አረ በፍጹም በአንተ ምክንያት አይደለም። አይ በእኔ ምክንያት እንድትጣሉ አልፈልግም። እኔ በመካከላችሁ መግባት አልፈልግም እና በእኔ ምክንያት ከሆነ እኔ ከዚህ እሄዳለሁ እያለ እያስመሰለ ነበር ሳሚ ማለት ነው። አረ በፍጹም በአንተ ምክንያት አይደለም። እና ሳሚ ማለቴ ዳግም በጣም ጸባዩ ተቀይሯል። ለምን እንደዚህ እንደሚሆን አላውቅም። በጣም ቀናተኛ ሆነ ስትል እንዲህ ለምን አይቀርም ሲጀመር። እንደውም ዳግም በጣም ጎበዝ ልጅ ነው። ምክንያቱም እኔ አንቺን እንደምወድሽ ያውቃል እና ደግሞ አብረን ስንሆን ይቀናል። አሁን እሱ በቃል አይቀናም፣ በቃል ይቀናል ሲል በፍጹም አይቀናም በቃል። ለምንድን ነው በቃል የማይቀናው? ስለማይወዳት ነው። ስለዚህ በአንቺ የሚቀናው ስለሚወድሽ ነው ማለት አንቺን ይነጥቅብኛል ብሎ ስለሚያስብ ነው። ለአንቺ በጣም ስለሚያስብልሽ ነው እንደዚህ እየሆነ ያለው። እንዴ እኔ እኮ አያምነኝም ብዬ ተበሳጭቼ ነበር። ዳግምን እያስቀየምኩት ነው ማለት ነው ብላ ብሌንም እያሰበች ነበር ማለት ነው። በዚህ ልክ ግን መጨነቅ የለብሽም። አንቺ መሆን ያለብሽ ደስ ከሚያሰኝ ሰው ጋር ነው። ደስተኛ የምንችለው ከዳግም ብቻ ነው። አውቃለሁ እንደዚህ ስል እንደሚከፋ፣ ግን አንተ በጣም ጥሩ ሰው ነህ ማለት አንተን ያገባች ሴት በጣም እድለኛ ናት። እና እኔ ደግሞ ያች እድለኛ ሴት አንቺ እንድትሆኝ ነው የምፈልገው እያለ ነበር ሳሚ ማለት ነው። ግን እንደዛ ማድረግ አይቻልም። ምክንያቱም እሷ ደግሞ የምትወደው ዳግም ስለሆነ ማለት ነው። እንደዚህ ባል ደስ ይለኝ ነበረ፣ ግን እኔ ደግሞ የምወደው ዳግም ነው። ካለሱ ደስተኛ መሆን አልችልም። ግን አንተ ደግሞ በጣም ጥሩ ሰው ነህ ሳሚ። ከአንተ ጋር ሆኜ ራሱ ማንም ሰው እንደማይነካኝ ይሰማኛል። ጥሩና ጀግና ወንዳ ወንድ ሰው ነህ እያለች እንግዲህ እያለናነቀችው ነበረ። ዳግም ደግሞ ከሄደ በኋላ እንዴ ብሌን እኮ ልክ ናት። ምን አደረገችኝ? ምንም ነገር አላጠፋችም። ገና ለገና ችግር ይፈጠራል ብዬ እንደዚህ መናገር አልነበረብኝም ብሎ ልመለስ ሲል እያወሩ አያቸው ድጋሚ ማለት ነው። ወይኔ ለካ እወዳለሁ የምትይው ውሸትሽን ነው፣ እንደዚህ በሳሚኔን ለመቀየር ነው እያለ እንግዲህ እሷ እንግዲህ ስታወራ የነበረው ዳግምን እንደምትወደው ነው ለሳሚ ስትነግረው የነበረው። ምን አባታቸው እንደዚህ አፍላፍ ገጥመው የሚያወሩትኝ እወዳለሁ ምናምን እያለች እንዳልነበር አሁን በሳሚ ቀየረች። ገና ለገና የወደቀ ሰው ስለደበደበ ጀግና ነው ብሎ አስባ ነው አይደለም እያለ እንግዲህ ዳግም በቅናት ርርትክን ብሎ ወጥቶ ሂዷል ማለት ነው ከቤት። ብሌን ደግሞ በዛ ምክንያት ተጨንቃ ብትደውልለትም በፍጹም ስልክ እያነሳላት አልነበረም። ከዛ ወደ መጠጥ ነው የሄደው። እናቱም ስልክ ስትደውል አያነሳለትም። ወይኔ ልጅ በቃ የሆነ ነገር ሆኖ ባልሆነ እንጂ ይህችን ሴትዮ ልክ ልጅ ላይ እንዳይወጣ ና የተረገመ ባህሉ እያለች ስልክ ብትደውል ምንም ሊያነሳላት አልቻለም። እናቴ ይቅርታ አድርጊልኝ፣ በዚህ ሁኔታ ላናግርሽ አልፈልግም። ምንም ቢሆን አንቺ ነሽ፣ በምን ሁኔታ ውስጥ ብሆን የማትቀየርብኝ አንቺ ነሽ። ያው ልጅሽ በሌላው እንድቀየረች እያለ መጠጥ እየጠጣ ነበር እንደ መፍትሄ አድርጎ ማለት ነው። እና ወይዘሮ ገነት የዳግም ስልክ አይሰራ ሲለት ወደ ብሌን ነበር የደወለችው። እንዴ ብሌን ምን ናችሁ? ደህና ናችሁ? ተመስገን። አንቺ እንኳን ማንሳትሽ ጥሩ ነው።
እኔ እኮ ያ ባህል የሆነ ነገር እንዳደረጋችሁ ብዬ ፈርቼ ነበረ። ዳግም ስልክ እያነሳልኝ አይደለም። አንቺ ደግሞ እያዋራው ሊሰጠት ያለሽ ምን ተፈጥሮ ነው እባክሽ ንገሪ ብትላትኝ፣ አረ ምንም ነገር አልተፈጠረም ስልክ እያነሳልኝ አይደለም። እና ለምንድን ነው ስልክ የማያነሳልኝ? እኔ እኮ እየተጨነኩ ነው። አረ እናቴ ምንም አልሆነም፣ ሲጀመር ያው ቻርጀር አድርጎት ይሆናል በማለት ነበር የመለሰችለት ማለት ነው። እና የት ነው ዳግም ስትላት፣ ወደ ጓደኛው ሄዷል እና ደውሎ ሲለኝ አይልም እንዴ ለምንድን ነው የሚያስጨንቀኝ? እሺ እናቴ በቃ ደህና ነው ብላ ነው ስልኩን የዘጋችብኝ ማለት ነው። ወይኔ ዳግም ቆይ ምን አይነት ሰው እየሆንክ ነው? ደግሞ ጭራሽ እኔ ማኩረፍ ሳይበቃ እናትን ማኮረፍካት እያሉት ነበረ። እና ዳግም ጠጥቶ ወደ ቤት ተመልሶ ሲሄድ እናቱ እንዴት እንደዚህ ታደርጋለህ? መደወሉንስ ተወው፣ ስደውል ለምን አታነሳም? አንስተ እዚህ ቦታ ነው ብትለኝ ምን ይቀነስብሃል? እኔ እኮ ሆዴ መጥፎ ነው፣ ብዙ ነገር ነው የሚያስበው፣ ደግ ነገር አያስብም። እና እንደዚህ አታርግ እያለችው ነበር። እሱም እናቴ ይቅርታ ማንሳት ስላልቻልኩ ነው በማለት ነበር የመለስላት። እና ደግሞ ምን ሆነ ነው ፊት ልክ አይደለም። እስኪ እናቴ ታይ በቃ ማረፍ ነው የምፈልገው፣ ምንም ነገር አልሆንኩም። አይ የሆነ ነገርማ ሆኗል። ፊት እንዲሁ የሚሆነው ደግሞ ከብሌን ጋር ስትጣላ ነው። ቆይ ምን አጣቷችሁ ነው? ይኸውልሽ እናቴ ዝም ማትይ ከሆነ ተነስቼ ነው የሚሄደው። እንዴ ሰው እዚህ እንኳን መጥቶ ማረፍ አይችልም እንዴ ብሎ ተነስቶ በቁጣ ነው የሰኘው ማለት ነው። ብሌንም እንግዲህ በዳግም ምክንያት ተናዳ ከውጭ ብላ ነበረ እና ሳሚ ወደ እሷ በመሄድ አይ የኔ ቆንጆ ምን አለ ለዳግም የሰጠሽውን እድል እንኳ ግማሹን ለእኔ ብትሰጪኝ እያለ ነበር እና እሷ እያሰበች ከዛ እሱ ከጠገቧ ተቀምጦ እሷ ግን አላየችውም በሀሳብ ይላ ስለነበረ እና እያዋራት ማሰማችው ነበር። እንዴ ብሌን የዚህን ያህል ነው እንደ የምታስቢለትኝ እና የዚህን ያህል ነው የምትወጪው እያላት ነበር። አዎ ይገባዋል፣ እሱም ደግሞ እኔ ከኔ በላይ ነው የሚወደኝ እርግጠኛ ነሽ ግን ይገባ ነው ለዳግም ከዚህ በላይ ይገባ ነው እያለችው ነበረ። እና በመሀል ሳሚ ተብዬ ቸኮሌት ከዚህ በፊት በስልክ እያወራ በልጆች በኩል ይሰጣት የነበረውን ቸኮሌት ይዞላት መጥቶ ነበረ። ይህንን ቸኮሌት ታስታውሻዋለሽ ወይ ሲላት፣ አዎ በደንብ አስታውሰዋለሁ። ከዚህ በፊት ማንነትን ሳትገልጽ በሰዎች ስታሰጠኝ የነበረው ቸኮሌት ነው አይደለም? በጣም ደስ ይላል። ባለመርሳትሽ በጣም ደስ ብሎኛል። ማለት ይህን ያህል ቦታ ተሰጫዋለሽ ብዬ አላሰብኩም ነበረ። አይ እንዴት እረሳዋለሁኝ። በነገራችን ላይ የቸኮሌት ምርጫን ሳላደንቅልህ አላልፍም። እና እኔ ቸኮሌት በጣም ነው የምወደው። እንደዛ ከሆነ ባልሽ ሁልጊዜ ነው የሚያመጣልሽ ማለት ነው ወይ? ደግሞ እኔም ሁልጊዜ እሰጥሻለሁ ባልሽን ካልደበረው። አረ አይደብረውም። እኔ ቸኮሌት ስለምወድ ከጥላት ራሱ ቢሆን እቀበላለሁኝ። እና ሁልጊዜ ነው የሚያመጣልሽ ሲላትኝ፣ አረ ይገርምሃል ዳግም ቸኮሌት ሰጥቶኝ አያውቅም። ማለት እንዴት ቸኮሌት አልሰጠሽም? ማለት የሚወደው ሰው እኮ ምን እንደሚወድ ግዴታ መናገር የለበትም፣ ከአይነቱ መረዳት አለበትኝ። እና እንዴት እስካሁን ድረስ ቸኮሌት አልሰጠሽም ሲላትኝ፣ ብሌን በውስጧ ማለት ነው እንዴ እውነቱን እኮ ነው። ለምንድን ነው ዳግም እስካሁን ድረስ ቸኮሌት ያልሰጠኝ? ለነገሩ ሳልነግረው እንዴት ያውቃል? ተመልሳ አይ ብሌንም አይሆን ሀሳብ ነው እያሰብሽ ያለሽው፣ ሲጀመር እንደዚህ ማሰብ የለብኝም ብላ እኔ የተመለሰችው ማለት ነው። በዚህ በኩል ደግሞ እናቱን ደውላ ቆይ ብሌን ከዳግም ጋር ተጣልታችሁ አንዴ ምንድን ነው ያጣላችሁ እያለቻት ነበረ። ኧረ እናቴ በፍጹም ዳግም አልሆንም እያለቻት ነበር። እሷ ግን ልታምናት አልቻለችም። ዳግም ደግሞ በተኛበት የባይሉን ሽጉጥ አግኝቶታል እና ደንግጦ ተነስቶ ይህን ሽጉጥ ማን ያመጣው እዚህ ምን ያደርጋል እያላት እያለን ያለቀው እንግዲህ አደራ በክፍል 71 እንዲህ ነው። በክፍል 72 እስከምንገናኝ